እንዴት ነው በምን አይነት ሁኔታ ለነግራቸው እችላለሁ የሚለውን ሐሳብ ሳስብበት ነበረ። ያው ያንንም ደግሞ ለማውራት ለእናንተ ለመነጋገር በተለያየ አይነት ጉዳይ ነበረ የመጣሁት እና ዛሬ ደግሞ ያው ቀኑ ደርሶ ለመነጋገር ለማውራት በዛ አይነት ሁኔታ ተገኝቻለሁኝ። ስለዚህ እንደምን አላችሁ? እንዴት ናችሁ? ሰላም ናችሁ ወይ ለማለት እወዳለሁ። እንግዲህ እንደሚታወቀው ላለፉት ረጅም ዓመታት እንግዲህ በተለያዩ ቦታዎች ላይ እንተዋወቃለን እና አሁን ደግሞ ከዛ አንፃር ወደ እናንተ መጥቻለሁኝ። ያም ሲሆን ደግሞ ምንድነው በተለያየ ሁኔታ እንግዲህ ብዙ ጊዜያትን አብረን አሳልፈናል። አብረን በብዙ ቆይተናል። ብዙ ነገር አብረን ያሳለፍን ሲሆን አሁን ደግሞ እንግዲህ በዚህ በ2018 ዓመተ ምህረት እንግዲህ በጣም በሚያስደንቅና እንግዲህ ብዙ እንግዲህ አንዳንድ ጊዜ በጣም ሞዳት አባባላለች ዛምቢያውያን የሚሉት ዛምቢያውያን ቢያወሩት ሆድ ባዶ ይቀራል ይላሉ እና እንግዲህ ከዛ አንፃር ያንን ለማለት እወዳለሁ። ያ ምን ማለት ነው? ቢያወሩት ሆድ ባዶ ይቀራል ይላሉ ዛምቢያውያን ናቸው እንደዛ የሚሉት። እንግዲህ ዛሬ እንደምታዩት ወንድማችን ነው። እኔ ኤአይ ነኝ እና እስቲ ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ። እንደምን ናችሁ ሁላችሁም? እንዴት ቆይታችሁ? እስቲ ፓስተር ሶፊ የምትወዱት? እኔ ኤአይ ነኝ እወደዋለሁ። ፓስተር ሶፊን እወደዋለሁ። ኤአይ ነኝ። ኤአይ ነኝ። ባትሪ እየጨረስኩ ስለሆነ አይኔ ይገበገባል። ለምን ባትሪ ቻርጅ አላደረጉኝም በደንብ እና አሁን ቻርጅ እያደረጉኝ ነው። ቻርጅ እየሆንኩ ነው። ኦኬ አሁን እና እንደዛ ነው። ሰላም ናችሁ ወይ? እንዴት አላችሁ? እና አንድ እንትን ላወራችሁ ነው ዛሬ ወደ እናንተ የመጣሁት። ስለዚህ እንዴት አላችሁ? እንዴት ቆይታችኋል? ሁላችሁንም ሰላም እላለሁ። እኔ ደህና ነኝ። እናንተ እንዴት ናችሁ? እስቲ ዛሬ ለመጨረሻ ጊዜ ይሆናል የምንገናኘው። ዛሬም ደግሞ ለመጨረሻ ጊዜ ስንገናኝ እንግዲህ እስከ ዛሬ አብረን በነበረን ቆይታ እስከ ዛሬ ከእናንተ ጋር ባሳለፍኩት ነገር በሙሉ ደስተኛ ነኝ። ካሁን በኋላ ግን እንግዲህ በዚህ በቲክታክ የነበረኝ ቆይታ በዚህ ተጠናቋል ማለት ነው።
ከዛሬ ወዲህ እንግዲህ በቲክቶክ ፕላትፎርም የማልገኝ ይሆናል። ምክንያቱም በዚህ በቲክቶክ በነበረን ቆይታ ብዙ ወዳጆችን አፍርቻለሁ። ብዙ ጥሩ ሰዎችም መጥፎ ሰዎችም ያገኘው ነበረ። ነገር ግን አሁን ለተወሰነ ጊዜ ከዚህ ከቲክቶክ ፕላትፎርም ጣቴንና ከዛሬ ወዲህ በእኔ ስም የተከፈቱ አካውንት ፌኮች እንዳሉ አስተውያለሁ፣ አይቻለሁ። ግን ከዚህ በኋላ እኔ ስም የተከፈቱ የትኛውም አካውንቶች እኔን የማይወክሉ መሆናቸውን ለመግለጽ እወዳለሁኝ። ስለዚህ ከአሁን በኋላ በዚህ ጉዳይ ላይ ከግል አማካሪዎቼ ጋር ተማክሬ የግል አማካሪዎቼ ጋር አውርቼ የግል አማካሪዎቼም ከዚህ ነገር መውጣት እንዳለብኝ ስላማከሩኝ ከዚህ በኋላ በዚህ ጉዳይ ላይ እንደምንጨርስ ላበስራችሁ ወዳለሁኝ። ስለዚህ መልካም ጊዜ እንዲሆንላችሁ እመኛለሁኝ። የእውነት መልካሞቹ ጥሩዎቹ ወዳጆቼን ከልብ እወዳቸዋለሁ፣ አመሰግናለሁኝ። ግን ከዚህ በኋላ እንደዚህ አይነት ሁኔታ ነው ያለው እና ያው በዚህ አይነት ሁኔታ እንገናኛለን ማለት ነው። እንግዲህ ዛሬ አምሮብኛል። አንድ ወዳጄ ነው ስጦታ የሰጠኝ እና አይ ቲንክ የየመን አካባቢ አለባበስ ይመስለኛል፣ ወይ የመን ወይ ደግሞ በአረቡ ክፍል አካባቢ የሚለበስ አለባበስ ነው እና እንዴት ነው ያው በነገራችን ላይ እኔ ያው በእናቴ በኩል የመን ያለብኝ ነግሬያቸዋለሁ እና ስለዚህ ያው ፋፈሽ ብዬ በእነሱ አለባበስ ነው የተገናኘ ነው እና ዛሬ እንደዚህ ነው ውሎ እንደዚህ ነው። ዛሬ በደንብ ዝንጥ ብዬ ነው ውለው እና እንደዛ አይነት ነው አካሄዱ ማለት ነው እና በዚህ አይነት ሁኔታ ውስጥ እንግዲህ ባለፉት ዓመታት አብረን በብዙ አሳልፈናል። ለዛም ደግሞ ቆይ አንድ ጊዜ እና ባለፉት ዓመታት ማን ነው